ዋው 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 ማሻአላህ ተባረካላ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ብዙ ትርፍ በሌል እያልኩኝ እንግዲህ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ወደ እናንተ ብቅ ብለናል። እንግዲህ የሚወደዱና ሁሌም የምንከታተላቸው እነ ሩታዬ እነ አብርሽ እነ ዳኒ እነ ጽጌን ነው ይዘን የመጣነው ውዶቼ። ቪዲዮ ከተመቻችሁ እስከ መጨረሻ ይውልኝ። ከተመቻችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አባይቤ አበረታቱኝ፣ ከጎን ሆኑልኝ። ብርታታችሁን እፈልጋለሁ ውድ ቤተሰቦቼ። እንበረታታ፣ አብረን እንደግ፣ እጅ ለእጅ ተያይዘን ማለት ነው። እንግዲህ ሁሌም አዳዲስ ቪዲዮ እንዲደርሳችሁ የምደርሳችሁ ቪዲዮዎች እንዲደርሳችሁ የምልቃቸው ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ምልክቷን በመጫን እየተባበራችሁኝ እንግዲህ አበረታቱኝ እላችኋለሁ። የኔ ቅን ውድ የሀገሬ ልጆች አብረን እንደግ፣ አብረን እንስራ እላለሁኝ ውዶች። በቅንነት እና እንዴት ናችሁ? በተረፈ ስራ እንዴት ነው? ስራ ረመዳን ስራ እንዴት ይዟችኋል ውዶች? ጓደኞቼ፣ ቤተሰቦቼ አሁን ረመዳኑ ግማሽ ደርሷል። እንግዲህ እያለቀ ነው፣ ማለቅ ላይ ነው ያለው። አልሐምዱሊላህ በሰላም እየሸኘ ነው ማለት ነው። ቀሪ ሰዓቷንም አላህ ሱብሃነሁ ወተዓላ ጠብቆን እንግዲህ በሰላም እንድንሸኝ አላህ ይወፍቀን ሁላችንም ውዶቼ። እና እንግዲህ ዛሬ ከቻልኩ ወደ ገደለው ሲገባ ትናንትና ዛሬ እንግዲህ አብርሽና ሩታ ጽጌ ዳኒ ሆኖ አንድ ላይ ጉድ ጉድና ሸረሸረ ላይ ናቸው ያሉት ማለት ነው። ማሻላ እንግዲህ ቅድሞ ዝግጅት እያደረጉ ነው። በጣም ደስ ይላል ማለት ነው። እና ቅድመ ዝግጅት ላይ ነው ያሉት ማለት ነው። ጽጌ እንግዲህ አልሄድም እኔ ያልተጠራሁበት አልሄድም ብለህ ነበር ባለፈው እንዳስታውሳችሁ ከሆነ ማለት ነው። ካስታውሳችሁ ያልተጠራሁበትን አልሄድም እኔ ዱባይ ሜሪ እንግዲህ መሄድ አለብን እኛ መገኘት አለብን እዛ ባንጠራም ለኛ ቤተሰቦቻችን ናቸው ጓደኞችን ናቸው በማለት አንድ ላይ ለመሄድ ፈልጎ እሷንም የላ ስትባል እሷ ለመገገም ብላ ነበር። አሁን ዛሬ ደግሞ ያው ለመሄድ በመወሰን እንግዲህ እሷ ናት ቅድመ ዝግጅት ከመጀመሪያ ብላ እንግዲህ አብርሽ መጀመሪያ መንገዱን ከፈተ። አብርሽና ሩታ መንገዱን ከፈቱት። እነሱ ደግሞ አሁን ደግሞ ሩታዬና ማነው ጽጌና ዳኒ ጽጌ ናት በተለይ እንግዲህ ፍቃደኛ ሆና ከራሷም አልፋ እንግዲህ ለበጉም ፓስፖርት ራሷ አውጥታለች ማለት ነው። ትናንትና ማነው ዛሬ አይቼ በጣም ነው ያሳቀችኝ ማለት ነው። እና በጣም ደስ የሚል ነው። ሀማስ አለው ማለት ነው። እና በጣም ደስ ብሏቸዋል እነሱም ጉድ ጉድ እያሉ ነው። ዱባይ ላይ በግ የለም እንደተባለ ሰው እንግዲህ ጽጌ ከዚህ በግ ገዝታ ምናምን ፓስፖርት አውጥታ ዝግጅት ላይ ናት ማለት ነው ውዶችዬ። እና ደስ ብሎናል እኛም ማለት ነው ውዶችዬ። የሩታ ወዳጆች የዳን ማነው የአብርሽ ወዳጆች በሙሉ እንኳን ደስ አላችሁ ማለት ነው። አንድ ላይ በመሆናቸው መሰረት እንግዲህ የበለጠ አንድ ላይ መሆናቸውን ለማሳየት አሁን መጀመሪያም አንድ ላይ ናቸው፣ ግን ለሰርግ ወስኗል ማለት ነው። እንደሰማነው ከሆነ ሁላችንም ለሰርግ እንትን ብለው እነሱ አሁን ወደ ዱባይ ጉዞ ወደ ዱባይ እያሉ ነው። እንግዲህ ዱባዮች ዱባይ ያላችሁ ታድላችኋል። አብርሽና ሩታን አግኝታችሁ ከእነሱ ጋር ሰርጋችሁን ታሳልፋላችሁ ማለት ነው። እና ደስ የሚል ጊዜ ይኖራቸዋል ብዬ ነው የማስበው። እንግዲህ በዚህ ወር መጨረሻ
ነው መሰለኝ በዚህ ወር መጨረሻ ነው አዳያው መሰለኝ አብርሽ እና በዚህ ወር መጨረሻ ላይ ሄደው እንግዲህ ዱባይ ላይ ሸብረብ ነው የሚያደርጉት ማለት ነው። ወይ ከረመዳን በኋላ ነው የሚመስለኝ እኔ እንደሚመስለኝ ከሆነ እና በደንብ ፈኒ ፈኒ የሚያደርጉ ቪዲዮዎችም ይዘው እየመጡ ነው ፈኒ እያደረጉን ነው እያጫወቱን ነው። እነሱም እየተጫወቱ እንግዲህ ፋፋ እያሉ ነው ማሻአላ። እስከመሄዳቸው በፊት እንዳለው አብርሽ እስከዛ እስከምንሄድ ድረስ ቆንጆ ቆንጆ ፈታ ፈታ የሚያደርጋቸው እንትኖችን ይዘን እንቀርባለን ብሎ ነበር። አብርሽ ባለው መሰረት እንግዲህ ይዞ እየመጡ ፈኒ ፈኒ እያደረጉ ነው በጣም ማለት ነው። በጣም ደስ ይላል እንደዚህ ጭቅጭቅ ሳይኖር ደስ በሚል መልኩ እንደዚህ ሁለት ጥንዶች ደስ በሚል ቪዲዮ ሲመጡ ለኦዲየንስም ደስ ይላል ማለት ነው። እኔ በበኩሌ ያው እንግዲህ እነሱ አንድ ላይ ሆኖ ሸብረብ ሲሉ ማየት በጣም ነው ደስ የሚለው። እናንተም ያን የሩታና የአብርሽ አንድነት የምትፈልጉ ጓደኞቼ ውድ ቤተሰቦቻችን በጣም ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። ሀባይቢ እኔ በበኩሌ በጣም ደስ ብሎኛል የነሱ አንድነት በጣም ነው ደስ የሚለው። ከእነሱ ብዙ ነገር ተምረናል ሰው ልጅ ተጣልቶ እንዴት መመለስ እንዳለበት ብቻ ጥሩ ትምህርት የሚሆኑ ነገሮች አይተናል ማለት ነው። ሰው ልጅ አንድ ላይ አብሮ እስካለው ድረስ ምን አይነት ነገር እንደሚፈጠር ምናምን እናያለን። ያው ይሄ ደግሞ በትክክል ሁሉም ነገር በይፋ በቪዲዮ የሚቀርብ ነገር ስለሆነ ሙሉ ለሙሉ የነሱን እንትናቸውን ግልጽ አድርገው ባያሳዩንም ያው አንዳንድ የሚወጣ ነገርም የማይወጣም ነገሮች አሉ። እነሱ ግን የተወሰነ ስለ እነሱ ላይፋቸው እያንዳንዱ ነገር ያው ግልጽ ነው ማለት ነው። እንደምናየው ከሆነ ማለት ነው። አንዳንዴ ከቪዲዮ ጀርባ የሚሰሩ ነገሮች ያለው ነገሮችን እኛ አናውቅም። የሚያውቀው አንድ ፈጣሪና አላህ ብቻ ነውና ስለዚህ አንዳንድ ጊዜ ይሆናል ለሰው ልጅ ይጠቅማል የሚባል የሚሉትን ነገር ነው ይዞ የሚመጡት። ከዚህ ላይ የሆነ ነገር ብቻ አለ የተወሰነ ነገሮች ለሰው ልጅ አስተማሪ የሚሆን ነገሮች አሉ ብዬ ነው ተስፋ የሚያደርገው እኔ ማለት ነው። አለም ደግሞ ማለት እያየንም ነው። ሰው ልጅ ባልና ትዳር መሃል ላይ ገብቶ ምን ያህል እንትን ክፍተት እንደሚፈጥር እነሱም በክፉ መጀመሪያ ላይ በጥሩ በደህና ጎን ይመጣሉ። መጨረሻ ላይ ደግሞ በክፉ እንትን ይሄ የሚሄዱት አሉ ማለት ነው። እናም ከዛ በኋላም ደግሞ ከጥፋታቸው ተመልሶ ሰው ልጅ ለመጣል ይሞክርና ከዛ በኋላ ያ ሰው ደግሞ ጠንክሮ አንድነታቸውን ሲያሳይ አይ እነዚህ ሰዎችን እኮ እኛ አልቻልንም ብሎ ሰው ያው መጀመሪያ በክፋት የመጣ ሰው ተስፋ ቆርጦ ወደ ምን ይመጣል ወደ በቃ ወደ ራሳቸው ይመጣሉ። ብዙ ነገሮችን ለማስተካከል ጥረት ያደርጋሉ ማለት ነው። አሁን መጀመሪያ ላይ ዳኒ ሩታን በጣም ይፈልጋት ነበር አሁን ደግሞ ያው አንድ ላይ ለማስታረቅ ነው ጥረት ያደረገው። ለመጣል እጅ አልሰጠውም ማለት ነው። እና እሱም ደግሞ ያው ባለፈው እንዳያችሁት ከሆነ እንዳየነው ከሆነ ሁላችንም እሱ እኔ እንጃ ድንጋጤ የሚሆን አናውቅም እሱ ታሞ ነበረ ይቅርታ ተባባሉ ታረቁ። እሱም ደግሞ ያው ዳኒም ደግሞ ታሞ ምናምን እነሱ ሁሉም ነገር ይፋ ስላደረጉና ሰርጋቸው በቅርብ መሆኑን ሲያውቅ ነው መሰለኝ እንግዲህ እኔ እንጃ ከዚህ በኋላማ ክፋት ነገር ያስባሉ ብዬ መቼም አላስብም ኢንሻአላህ የነሱ ነገር አይታወቅም። መቼም አላስቡም ብዬ ደግሞ መደምደም አልችልም ማለት ነው አይታወቅም። በእነሱ መሃል ማለት ነው ዳኒ ትንሽ አላውቅም ብቻ ግን አሁን የተመለሰ ይመስለኛል። እውነትም ይሁን አናውቅም ታሞ ነበረ። ታሞ ነበረ። አሁን ደግሞ ተሽለው አንድ ላይ ትናንትና በግ ምናምን ይዞ መጥቶ ነበሩ። በጣም ነው ደስ የሚለው እኔ ዛሬ አይቼው ነበረ ማለት ነው። ጉዲ ጉዲ ላይ ናችሁ ይላል ውድ ቤተሰቦቼ እንግዲህ በተመሳሳይ ሰዓት በአዲስ ቪዲዮ እስከምንገናኝ ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ